to ensure that the African people were free to determine their own destiny. So for all of us on the continent, Ethiopia is our mother. And as we all know, if the mother is not at peace, neither can the family be at peace. So my brother, you have a big job in front of you, and mine today is to assure you and assure you, the people of Ethiopia, of our solidarity in that journey and our eagerness and commitment to see a peaceful and stable Ethiopia and ultimately a peaceful, stable and prosperous Africa. May God's blessings be with you and the people of Ethiopia as you embark on your journey. May God bless you all. Asante. Asante sana. I wish. ተመልከቱ እንግዲህ የተናገረውና ያለው ትልቅ ሰላም ከኢትዮጵያ ኦፍ ኮርስ ተመልከቱ ሰላምን የሚያመጡ አፍሪካን ኢትዮጵያን እንደ ኢትዮጵያ ያደረገው ሶሳይቲ ከፕሮፓጋንዳው በስተቀር በተለይም ኢትዮጵያ እናት ናት ኢትዮጵያ ምሳሌ ናት ኢትዮጵያ ምናምን የሚለው ኢጣሊያን ወረራ ነው አድዋ ደግሞ ማን እንደተዋጋ ይታወቅ ትግራይ ሜዳው ነው የራሱ ሜዳ ከቱለማ ፈረስ የኦሮሞዎች ድርሻ ምን እንደሆነ የሚታወቅ ነው ቱልቱላ ታቦት ተሸክሞ ሄዶ ድንኳን ውስጥ መቀመጥና በጦር ሜዳ መገኘት ዛሬ ደግሞ ምስክር ነው ልጆቻቸው እንዴት እንደሚዋጉ ትግራይ ሲባል እንዴት አይነት ጦረኛ ህዝብ እንደሆነ ከመንግስቱ ዘመን በህይወት ዘመናችን ማለት አሁን ከቅርብ ታሪክ እንኳን መረዳት ይቻላል ፕሮፓጋንዳ መስራት ሌላ ነው ሆኖ መገኘት ግን ሌላ ነገር ነው ሶ His Excellency American President የኬንያው ፕሬዚደንት ያቃል he know in and out በአብዛኛው ኦሮሞ ሀገር ነው ኢትዮጵያ ምሳሌ ናት ይላል thank you for Oromos thank you for Tigrayans thank you የብሔር ብሔረሰቦች ወቅቱ ጣሊያንን የተዋጉት ነገር ግን ጣሊያንን ተዋግተን ካሸነፍን በኋላ ልክ ዛሬ እንደሚሰራው ፕሮፓጋንዳ ልክ አሁን ትግራይ ላይ እንደሚሰራው ፕሮፓጋንዳ ኢትዮጵያ ትፈርሳለች ከሃዲዎች የናጡት ነጋሾች ሊያፈርሷት ነው ሊበላዋት ነው ሊውጧት ነው እንደሚሉ ሁሉንም ወላይታውንም ኦሮሞውንም ትግሬውንም ደበቁና የሚኒሊክ ሰፋሪዎች የራሳቸውን ታሪክ ብቻ ጽፎ የራሳቸውን አሁን ካርታ ብቻ ስለው መሬታችን ተከፋፍለው ፊውዳል ቡርዣ የጪሰኛ ገበሬ ገባር ምናምን የሚሉትን አመጡ ከዛ በኋላ ቀናን ዳይሉ ሌሎች ብሔረሰቦች ምን አደረጉ ጪሰኛ ሽርጥ ለባሽ አጋሜ ምናምን ጋላ የሚሉትን ስም ሰጡ ከዚህ ለመውጣት እስከ 91 ድረስ ቢያንስ 1991 መለዜናዊ ስራ ላይ እስከ ኢህአዴግ እስካሸነፈ ድረስ ወያኔ ፍንፍኔ እስከሚገባ ድረስ ኤርትራኖችም ሲዋጉ ሁሉም ብሔረሰቦች ሲዋጉ ያቺ መምት ተረጋገጠች ከዛ በኋላ ነው ሻንቅላ ማለት አይቻልም ጋላ ማለት አይቻልም ምናምን የሚለው ነው የመጣው ይሄ አስፈላጊ የሆኑ ወርዶች በሙሉ ይተፋ ዛሬ አማራ ቦምብ እየዘነበበት ያንን ለመመለስ የአማራ እሊቶች በሚያረጉት ነገር መከራውን ደግሞ በተራው አማራ እየተቀበለ ነው which is አሁን ህዝባዊ አመጽን ጀምር የሚል ንቅናቄ ተጀምሯል we are more than happy to help them join ማድረግ አማራን ለመርዳት እኛ ምንም ችግር የለብንም so እኚህ ኬንያው ፕሬዚዳንት ምን አሉ ትልቅ ስራ ከፊት ይጠብቃል ያሉት ረፈደኮ በጣም ረፈደ ትልቅ ስራ already ስራውን ጨርሶታል the so called ባዶ ጭንቅላት ስለሆነ ሰውየው የሚናገረው ወይንም ለሌላውም ስለማይገባው ሰውየው ሰድቦት ነው ሄደው basically advice ሰጥቶ ሳይሆን ኢትዮጵያ ዩኒቲ ትፈልጋለች
ይቺ ሀገር ለሁላችንም ምሳሌ ናት። ይቺ ሀገር ለሁላችንም እናት ናት። ይቺ ሀገር ሲምቦል ልትሆን ትችላለች። ምክንያቱም ኢትዮጵያዊ ትሁን፣ ኦሮሚያ ትሁን፣ ትግራይ ትሁን፣ ሲዳማ ትሁን፣ ይቺ ሀገር ለአፍሪካኖች ምሳሌ ልትሆን ትችላለች። ኖ ዳውት ዛት ኢዝ ዋት ኢት ኢዝ። አያችሁ አይደለም? እኛ ትግራይና ኦሮሞ አንድ ነው። እዚህ ውስጥ ደግሞ ኦሮሞ ክፍል ለፊት ሆኖ ሲታገል የተቀሩ ትናንሽ ብሔረሰቦች እንኳን ከኛ ጋር እንደሆኑ ጥያቄና መልስ የለው። ማንም አንተ መሆን አይፈልግም። ሀብታም ቢሆንም ድሃም ቢሆን ራሱን ነው መሆን የሚፈልገው። ራሱን መሆን የማይፈልገው ግን ይሄው እንደነዚህ አይነት መጤ ዲቃሎች ናቸው። እንደ አብዮት ካሳይ አይነት ለምን ዲቃላ ሆኖ ተወለደ አይደለም? ለምን ይሰርቃል? ለምን ሐሰት ይናገራል? የሚገርመው ይምላል በእግዚአብሔር ስም እንዴት እግዚአብሔርን ስድብ እንደሆነ። የራስን ፕሮፓጋንዳ ስራ። የመሬቱ ይበቃል። እዚሁ ራሴ ዋሽተ እግዚአብሔር ደግሞ ካንተ ጎን ሆኖ እንዲዋሽልት ይፈልጋል። ሰውየው ምንድነው ያለው? ፕሬዚዳንቱ ዩኒቲ ማምጣት ይችላል። አብዮት አይችልም። የመረጠውም ያልመረጠህም ህዝብ አንተ ፕራይም ሚኒስትር ነው። ኖ እንዴት አድርገው እንኳንስ እኩል የሆነ ሰርቪስ በአይን እኩል ሊያይቅርና ጠመንጃ ታጥቀ ሄደ ተለማመድበት እየገደልክ የሚል ሰው ነው። ቱሌት ለአብዮት ካሳዬ ዩኒቲያችንን ለማምጣት ተለማመዱባቸው፣ ሂዱ የሰው ልጅ ግደሉ የሚል ደፋር፣ ጨካኝ፣ አስቀያሚ፣ ምንም ርህራሄ የሌለው ከእንስሳ የተፈጠረ። እስኪ አንድ ሰው የራሱ ልጆች ላይ አምሹር ሴቶቹ የሱ ናቸው ትሬኒንግ ሲያደርግበት ተኩስና ተለማመድበት ይላል። የራሱን ሀገር በሄሊኮፕተር፣ በድሮን፣ በጄት ያን ህዝብ ደብድቦ እንዴት ነው የኢትዮጵያ ዩኒቲ የሚያመጣው? የኬንያው ፕሬዝዳንቴን ጠንቅቆ ያውቃል። ሂ ኖ ኢን ኤንድ አውት። የኦሮሞ ሀገር ነው በከፊል ኦሮሞዎች እዛ ናቸው። ምን እያደረገው ነው? እየነገረው ነው ለዓለምም ህዝብ። at the same time መሃል ፍንፍኔ ላይ ቆሞ ለዓለም ህዝብ እየተናገረ ነው። at the same time ህዝብ በረሃብ እያለቀ፣ በተለይ አሁን ከትግራይ ህዝብ በረሃብ የወደሙባቸው ፕራውድ ሆኖ ሰው ፊት ቆሞ መቀሌን በሻሻ አርጊያታለሁ፣ ክሊኒኩን አወደምኩት እኮ፣ ትምህርት ቤቱን አወደምኩት፣ የሚጠቀሙበትን ህዝብ ቤዚክ የሆነ ህዝብ መጠቀሚያውን በሙሉ አወደምኩት እያለ ፕራውድሊ ምንም አትስጉ። ይሄ ዩኒቲያችን ያመጣል። ኢትዮጵያን የሚያፈርስ ኢትዮጵያ ከፈረሰች እንግዲህ ምናልባት መሬቱን እንደ ዳቦ እንደ ቅዱሳን ዳቦ እንደ ቅዱስ ገብርኤል የጻድቅ ወይ እንደ ቅዱስ ገብርኤል ሚካኤል እንደ ዳቦ መሬቱን መቁጠር ካልሆነ በስተቀር ከዚህ በላይ ኢትዮጵያን መበተን ምኑ ጋር ነው ያለው? እኛንን እኮ በግዳሁን አምሾ የኦሮሞን ጥረት ያየ የትግራይ ህዝብ መገንጠል ላይፈልግ ይችላል። ምክንያቱም እኛም ቪክቲም ነን ብለን ከወገኖቻችን ጋር ቆመናል። ኢትዮጵያ እኮ እንድትኖር የምናደርገው እኛ ነን፣ መሪዎቹ አይደሉም። ድሮውንም ቢሆን ህዝብ የህዝብ ትስስር የምንለው ለዚህ ነው። ኢትዮጵያ የምትፈርሰው ራሳቸውን ለማቆየት በራሳቸው ምላስ ላይ ነው። በተለይም እንደ አብዮት ካሳዬ ካዲ እንደሆኑ ሰዎች ጋር በኬንያው መሪ ንግግር ይህንን ሁሉ ማድረግ ስለማይችል ኦልሬዲ ስለመሸበት ህዝብ የሚበላ የሚቀመስ ስለሌለ ከአፍሪካ መሪዎችም ጋር መገናኘት ስለማይችል ሀገሪቷ በር ዝግ ስለሆነ ሰድቦት ነው ሄደው፣ ነግሮት ነው ሄደው። አንፎርቹኔትሊ አይገባውም ሰውየው። ይካንት ከሰባተኛ ክፍል ያደመቀ መኮንን ሲያነብ አይታችኋል። ሲሾም ፓርቲው ኬፓቢሊቲውን በዚህ ዲግሪ ያለው በዚህ ዲግሪ ያለው ስል ፈጠጥ አይኑ እንደዚህ። እውነት እኮ በአይን ጎርጉራ ትወጣለች። አይኑን አይታችኋል እንዴት እንደሚያፈጥ። በዚህን ጊዜ 3 ዲግሪ 4 ዲግሪ ለመግዛትም ራሱ ያደክማል ያላቸውን ዲግሪ።
የአብዮት ካሳዬ የገዛቸውን ዲግሪዎች ወይም ያሰራውን ዲግሪ እጅግ በጣም ይዘገንናል። ለመግዛትም ራሱ ሶስቱንም ዲግሪ ይጠራለት አንድ በል ሰውየውም ራሱ እስኪ ትንሽ አልታዘባችሁ? ፊዚካል አፒራንሳቸውን ሚኒስትሮቹን ወይም እዛ ቦታ ላይ የተቀመጡት ግማሹ እንደ ጉማሬ ያዛጋል። ቦሪንግ ነው፣ ደብሯቸዋል፣ ዲፕሬስድ ሆኗል። 90% እዛ የተሰበሰበው የሰው ልጅ ሁሉ ንግግር በሚያደርግበት ጊዜ ሰውየው አብዮት ካሳዬ በሚያወራበት ጊዜ እና አባዱላማ ዘንዶ ይጎርሳል። ሁሉም ያዛጋሉ፣ ዲፕሬስድ ሆኗል። የተቀመጡት ሁሉ መቼ ነው ሰዎች መቼ ነው ብልጽግና ቁጭ ብሎ የራሱን ፓርቲ ሊቀመንበር የመረጠውና ተመርጧል ብሎ ደመቀ መኮንን ላው በማጆሪቲ ነው ያለው ብልጽግና እሱም መርጧል ብሎ ከኋላ ያለው ደግሞ ዓለሙ ስሜ ምስክር ሆኖ ቁጭ ነው ያደረገ? የለም እኮ። ስለዚህ ውስጧን ሊኗ የሚበላት ብርቱካን ሚደቅሳ ቡርቴ አይታወቃት የምታረገው ነገር ውስጡ ህሊናዋ ሲበላት እሷ ደግሞ ምግብ ትበላለች። ህሊናዋ እሷን ይበላታል፣ እሷ ደግሞ ምግብ ትበላለች። አታውቀውም። ወደ ጉማሬነት ተቀይራለች። እስር ቤቱ ይሻላታል። እንደውም ሰው ሆና ነው የምትወደው። I'm sure no I'm not offended by the way በሁሉም ነገር ስለሚያጠቁን በምንናገረው ነገር ኦፌንድድ ከሆኑ ደስ ይለኛል። እኔ በበኩሌ you offended with my word I'm more than happy cause ህዝባችን እያለቀ ነው። ሐሰት እየነገራችሁን ነው። ይሄ ህዝብ ደደብ ነው አይገባውም እያላችሁ ነው። ያ ጭካኔ ነው። በቅሎ ከመጣሏ የመራገጧ የሚባለው ለዚህ ነው። እየገደላችሁን እየዘረፋችሁን እንደገና ደግሞ ስታታልሉ ያማል። እዛ የተሰበሰብከው ቁራቁምቦ ሁሉ ህሊና ጋር ስትነጋገር የውሸት እንደሆን ታውቃለህ። ምርጫ አልነበረም ታውቃለህ። አብዮት ካሳዬ ብልጽግናን በየት ቦታ ምን ጊዜ የትኛው እና ኢቭን የሶማሌ ክልል አለ ገና ምርጫው እንኳን አልተካሄደም። ብልጽግና ይሄንን ማስተካከል ያለባት ምርጫ ቦርድ ተብዬው ብርቱካን ሳታስበው የምትበላው ህሊናዊ ሲበላት እሷ ትበላለች። ከዛ በኋላ ያው ያበጠች መታለች ያልኩት ለዚህ ምርጫም አልተካሄደም ማካሄድም አይችልም። ቢካሄድማ ምናልባት 12ኛ ክፍል የጨረሰ ሰው እንኳን ብልጽግና ውስጥ ስለሚኖር ማን ነው ያ ሰውዬ ልደቱ አያሌ እንዳለው ቢያንስ ደግሞ ብልጽግና የሚባለው ነገር ቢኖር ቢያንስ ይቺ ሰውዬ ደንቆሮ ናትና ደንቆሮ አይባልም በእግዚአብሔር አምሳያ የተፈጠረ ነው። እሱ ግን ያው ጨካኝ ስለሆነ በዚህ መቼም ክሬዲት ይሰጠኝ። ካሁን በኋላ ሰላም ማምጣት ስለማይችል እየገደለ ስለሆነ ሀገር ያወደመ ስለሆነ የራሱን ህዝብ በቦምብ የደበደበ ሰው ስለሆነ ዘረኛ ስለሆነ ህዝባችን የፈጀ ስለሆነ ማሻሻል ስለማይችል ስለማይጠገን ብልጽግና አረችን ሸወድ አድርገን ባይሆን ሌላ ሰው እናስቀምጥ። ያምርብሃል። አንተ እንደሆነ አትክልተኛ ነህ፣ ጥሩ ነው። አትክልተኛም ብትሆንስ ወደ ጸሎት ቤት ብትሄድስ ማንም አይጠይቀኝም ያለው በኦሮሞ ስም 3 ቢሊዮን ከአረብ ሀገር ይዞ የመጣው ተሰጥቷል የተባለውን ብር በከፊል ለራሱ እዛው አስቀምጦታል። የለም ላትጠይቁኝ ብሎ ተናግሯል። አንጠይቀውም። you see ዳሜጅ ደርሷል። ኦሬዲ መጠገን አይችልም። በስብሷል። ኦሬዲ አንድ እንቁላል ከመሰበሰ በኋላ እንደገና ወይ ለመብላትም ወይ ዶሮም ለመሆን ለመፈልፈልም አይሆንም። ሰውየው በሁሉም አቅጣጫ ነግሮት ነው ሄደው። ምን ይሰማዋል? አንተ ትልቅ ኃላፊነት አለብህ። ቦት ለመረጠህም ላልመረጠህም ሱማ እንዴት መልካም ነገር ነበር። ምን ላልመረጠ እንዴት አድርገው እኩል ወገኖቻችን እስር ቤት ናቸው ያሉት በሙሉ ከሞት የተረፉት የኦሮሞ ህዝብ በአብዛኛው በሺዎች የሚቆጠሩ የኦሮሞ ህዝብ እስር ቤት ነው ያለው። ቁጥር ስፍር የሌለው በአሁኑ ሰዓት በየቀኑ የሚታሰረው በሺዎች የሚቆጠሩ ያኔ እንኳን ዌቡ ሲመጣ ነው የታሰሩት። አሁን እኮ እየተለቀሙ ነው የታሰሩት በየቦታው። እዛ ሪሊ ቻንሱ ይኖራል። እንዴት አድርገው ይበላሉ እኮ ድሮንም
የተሻለ ሰው ካለ ይበላል። በሙሉ ደንቆሮዎቹን አጠገቡ መሰብሰብ ነበረበት። የማይናገሩትን እሱ ብቻ ነው አንተ ብቻ ነው ጌታ ሁለተኝነትን አትንሳኝ የሚለው ደመቀ መኮንን አራተኛ ክፍል ተማሪ መሆኑን ያውቃል። ተሸማቆ 10 የተባበሩት መንግስታት ድርጅት ላይ ያችን ቤት ሲያነባ አይታችኋል። ሲያነብ ማንበብ አቅቶት እንዴት አሳፋሪ ነገር ነው። እኔ እንግሊዘኛ ለምን በደንብ አነብም አላልኩ። በአማርኛ አንብብ በቃ። ምክንያቱም ያው ኢትዮጵያ የምትመራው ድሮንም በእንደዚህ አይነት ሰዎች ስለሆኑ ምንም ጣጣ የለውም እኮ በአማርኛ በቃ አልችልም ብትል ምን እንደሚል አንዳንድ ወርድ አይታወቅም። በቃ ትሰሙና ሽምቅቅ እስከሚጨርስ። አሁን ደግሞ የሚያሸማቅቀው መርጠናል ብሎ ከዚህ ሁሉ ተጎልቶ በሁለተኝነት አመት እዛ ከከረመ በኋላ አሁንም አደባባይ ላይ መጥቶ ይዋሻል። ቀጣፊ ማለት ይሄ ነው። እንዴት አይዘገንንም? ስለዚህ እኔ አምቦ እንደዚህ ሰዎች እንደዚህ ናቸው ብዬ ለኢትዮጵያ ሕዝብ ዝቅ አድርጊያቸው ቆሻሻቸውን አውጥቼ በዚህ መልኩ ብናገር እነሱ እየሰደቡን አይደል? ምንም አቁም እኮ ነው የሚሉ የነገርነውን በሙሉ የሚያዳምጥና እውነት መስሎት የሚሄድ ነው የሚሉ። ምርጫም አልነበረም፣ ከራሱ ጋር ነው የተወዳደረው። ፓርቲም የራሱ እንትን አልመረጠም። ስለ ፓርቲው በደንብ እነንትና ሊበሉት ነበር። አሁን ደህንነት የሆነ ተመስገን ጥሩነህና ሙስጠፌ አንድ ሌላ ደግሞ እንደዚህ አክቲቭ የሆነ ነገር ነበርና ይወያዩ ነበር እሱን ለመጣል። ያኔ እሱ የአማራ ክልል ፕሬዝዳንት በነበረበት ጊዜ በደንብ ነው የማውቀው። ሙስጠፌ እሱ እኮ ኢትዮጵያዊ ነው፣ ሙስጠፌ ጀግና ነው፣ እኩልነት አለ ሙስጠፌ ይላሉ ሰፋሪዎቹ፣ የሚኒሊክ ሰፋሪዎች። ለምን እንደው ታውቃላችሁ? ሙስጠፌ ላይ ተቀናጦ ከኋላ ተፈናጠውበት አሁንም አህዳዊ ስርዓቱን ለመመለስ ነበር ያሰቡት። በርግጥ ማወቅ ያለበት በተለይም እዚህ ውስጥ ያላችሁ የብሔር ብሔረሰቦች ይሸወዳል፣ ይሸንፋል። ተሸውደናል፣ ተሸንፈናል እስካሁኑ ድረስ ጊዜ ግን ጫፍ ላይ ያለችዋናል እናሸንፋለን ያለ ምንም ጥርጥር። ለዚህ ነው ይሄንን ያስቀመጥኩት። ስትሸነፍ ተሸንፍ ያለው በል ጌም ነበር የተጫወቱት፣ ሸዋሸዋን የተጫወቱት። ግንቦት 7 እና ብልጽግና ዛሬ ዩኒቲ ፈጥሯል፣ አንድ መንግስት። ሁለቱም ሀዲስቶች ናቸው። ይሄ በመደመር ብሎ ኦሮሞዎችን ሲያረጋጋ ነበር፣ ደቡቦችን ሲያረጋጋ ነበር። ኢትዮጵያ ዩኒቲ መደመር እያለ ይሄኛው ደግሞ የዜግነት ምናምን እያለ ይል ነበር። ዛሬ አሁን ሼር እናረጋለን፣ ሻወር ምን ችግር አለ ይላል። ከማጋር ነው ሼር የሚያደርገው? ሁለቱም እኮ አንድ ናቸው። ያ አይዲዮሎጂያቸው አንድ ነው። ፓወር ሼሪንግ የሚኖረው መቼ ነበረ? ኦነግ ቢኖር፣ ቲፒኤልኤፍ ቢኖር፣ የብሔር ብሔረሰቦች ፓርቲዎች ቢኖሩ ከነሱ ጋር ሼር አደረጋለሁ ብል አባት ነው። ብርሃኑ ነጋ ጋር ወይ ኢዜማ ጋር ወይ ከነፍጠኛ ፓርቲዎች ጋር ሌሎቹ አሁን የሚቀላቀሉት የነፍጠኛ ፓርቲዎች ጋር ለወሬና ህዝቡን ለማታለል ካልሆነ በስተቀር ሁሉም አሃዲስቶች ናቸው። አንድ አይነት ይሄም አንድ ቋንቋ አንድ ሃይማኖት ገሏል። ኦሬዲ they don't care ስለ አማራው ብቻ ነው አብሮ የሚጮሁ። ስለ አማራው ግድ የለውም። አንዳንድ የአማራ ልጆች ነክቷል። ስለዚህ እንዴት ነው ሼሩ? አሁን እኮ የተገናኙ ስልጣን ባካችሁ ስልጣንማ እንካፈላለን። የምን ስልጣን መከፋፈል ነው? ብርሃኑ ነጋ ትምህርት ሚኒስቴር ነው የሚሆነው። ትምህርት ሚኒስቴር ቢሆን በትግረኛ መማር የለም፣ በአፋን ኦሮሞ መማር የለም። በኢትዮጵያ ሀዲስት ናት፣ እሱም የሚችለው አማርኛ ነው። ደንቆሮ ሌባ ሀገር ሲዘርፍ የነበረ ዲያስፖራ ሙሉ ጫርጎ የበላ ከኢጂፕት በሚሊዮን የሚቆጠር ገንዘብ የተቀበለ ባክግራውንዱን የማናቅ 9ኛው 10ኛው ፓርቲ እንደ እባብ የሚሽለኮለክ የአገር ሌባ ዛሬ ከአብዮት ካሳዬ ጋር በቃ ሼር እንደራረጋለንና የእናትን ቀሚስ ሼር አድርጊልና ቆሻሻ የምንድነው ሼር የምታደርገው? በፖሊስ አይደለ የወደቀው? አሃዲሶችን አንፈልግም ብሎ አይደለ ያባረሩ? ምንድነው የምታደርገው? ስልጣን ቢሰጥህ ከካሳዬ ጋር ሄደ ምንድነው የምታደርገው?
የፈረስት ሌዲንግ የግብር ውሃ ነው ለመሸከም የምትገባው ጉዳይ ለማስፈጸም ነው አይደል? የህዝብን ፍላጎት የህዝብ ፍላጎትማ እኛ ሀዳይስት አይደለንም። አንተ ፍላጎትህም እምነትህም ስትነግረን የነበረው የጠንቋይ ልጅ አንተ አሃዲስት ነው። ህዝብ ተፋ አልመረጠህም፣ አብዮትንም አልመረጠም። እንዴት ነው ጆይንት መንግስት የጋራ ስልጣን እንከፋፈላለን ምንድን ነው የምትለው? የገብርኤል ጻድቅ አረከው ለነገሩ ቅዱስ ገብርኤል እንዴት ያውቃሉ? እነዚህ የጥንቁልናውን ዳቦ ነው የምትካፈሉት። እናውቃለን እንዴት እንደሚያታልሉ ነው ዋቴ እንዴት እንደሰሩ። ስልጣን እኮ አሃዲስቶች ለምሳሌ ግንቦት 7 እና ቲፒኤልኤፍ ግንቦት 7 እና ኦነግ አጋጣሚ ሆኖ ተቀራራቢ ድምጽ ቢያገኙ አቻችለው ሁለት ነው ስልጣን ይባላል። ከአሃዲስቶች ጋር ይሄ እንዴት ተደርጎ አለ? እንደዚህ አይነት ክፍፍል የለም። ስለዚህ ያታልሉናል። ስለሚያታልሉን ደግሞ እኛ እንደማንታለል ልነግራቸው። ሁለት በዚህ ሰዓት ማወቅ ያለባችሁ በኦነግ ጀመርን፣ በኦነግ እንጨርሳለን። በቲፒኤልኤፍ አሁን ደግሞ ቲዲፒኤፍ አሁን ምንም ይበሉት ምንም እናውቃለን። በማንነታቸው ዙሪያ ጥያቄ የሌለው የህብረተሰብ ክፍል ይተጋተጋል። ይህንን ጠንቋይ ከዛ ለማባረር ነቅተናል። ጫፍ ላይ ነው ያለ ነው። ረጅም ጉዞ ነው የመጣ ነው። ረጅም በጣም ረጅም ብዙ ጊዜ ወርቀናል። አሁን ግን አንወድቅም። በተፈሪ ባንተ ተበልተናል። ድሮ ወያኔዎች ጫካ ገብተው ስንት ዓመት ታግለው ነው የመጡት። 27 ዓመት በኢኮኖሚ ይሁን እንጂ ሰው በማንነቱ ዙሪያ እንደማይን ምንም እቺን ያክል ጥንቅ በልቅም አድርጎ ነው ያደገው ውስጡ። ወያኔዎች አንድ የሰሩት ውለታ አለ፣ ትልቅ ውለታ የራስን መብት በራስ ቋንቋ ዙሪያ በራስ አይደንቲቲ ዙሪያ ንክች አላደረጉ። በዚህ 27 ባለፈው 27 ዓመት ውስጥ አሁን የካሳይ ልጅ ሊያፈርስ በሚፈልግበት ጉዳይ ዙሪያ ሲዳማ በእግሩ ቆሟል። እየጠየቀ ይሄው ነፃ ወላይታው፣ ሶማሌው፣ የተቀሩት ትናንሽ ብሔረሰቦች የመጀመሪያ ግን ፍሮንት ፋይተር የነበሩት ሁለቱ በተለይም ኦሮሞና ትግራይ፣ ሶማሊያ ኦኤንኤልኤፍ በጣም የሚታወሱ ናቸው። እነዚህ ግሩፖች አሁን ወደፊት ባላንስ ጠብቆ ነው የሚራመዱት። ያኔ ኢትዮጵያ በላት የፈለግከውን ትግራይ በላት ኦሮሚያ በላት አብረን መኖር ካለ ባላንስ አድርገው ነው የምንኖረው። አብዮት ካሳዬ ድግስ አስደግሷል። ኃይለ ሥላሴም ድግስ አስደግሷል። ከውጭ ኬክ አስመጥቷል። የወሎ ህዝብ በራብ ይረግፍ ነበረ። ታሪክ ራሱን ይደግማል የሚባለው ለዚህ ነው። ወሎ ላይ አሁን ረሃቡም እያረገፈው ነው፣ ጦርነቱም እያረገፈው ነው። አማራ ረሃቡም እያረገፈው ነው፣ ጦርነቱም እያረገፈው ነው። አብዮት ካሳዬ ግን ኢትዮጵያን ሊጠብቅ የሴተኛ ዳሪ አይነት ነገር ዲኮሬሽን ሰርተው ዲፕሬስድ የሆኑ በጣም ፊታቸው አንዳቸውም ሰው የማይመስሉ ከህሊናቸው ጋር የተጣሉ የሰው ዝንጀሮ የመሳሰሉትን የህብረተሰብ ክፍል የህብረተሰብ ሚኒስትሮች ምናምን የሚሉ በልቶ ያበጡ ዝም ብሎ ሰውን ይሁናቸው አንዳቸውም የሰው መልክ የሌላቸውን ህዝብ ሰብስቦ ራሱም ተቦሽሮ ተቀባብቶ ተቆነጃጅቶ ተኳኩሎ ንጉስ ነኝ ይላል። አትሆንም። በምንም ተአምር ንጉስ መሆን አይችልም። that is who you are አምቦህን ይላል አይደል? ሌላው ደግሞ ይደግማል። ህብረተሰቡ ይዳረሳል። ዘንድሮ የሚዲያው ምንም ማድረግ አይችልም። ዝቅ ፐርሰናል ቤቱ ሁሉ እንገባለን ስላዋረድከን ህዝባችን ስላለያየ ስላጨፋጨፍከን አማራም እስከሚነቃ ድረስ ምንም አንለቅህም። ተሸውደናል። ይሸወዳል። መንቃቱ ነው። የታሉ መሪዎቻችን? ሁሉም የታሰሩት
አማራ በአሁኑ ሰዓት ከአማራ ያመለጠው ደግሞ ሁለት ብሔረሰብ አለ። አሁን አዲስ የሚመጡ አገውና ቅማንት በጣም ማንም አቆማቸውም ካሁን በኋላ። ስለዚህ የአማራ ህዝብ እስኪ ራስን ተመልከት። የት ነው ወልቃይት ውስጥ የሰሊጥ ነጋዴዎችን ለሰሊጥ ነጋዴዎች የምታካሄደው ጦርነት? ገነት ውስጥ ነው የምትበሉት? ሲኦል ውስጥ ነው የምትበሉት? ያችን የሰሊጥ መሬት ያችን ወልቃይት የኛ ነው እያላችሁ እድሜ ልካችሁን ታልቃላችሁ። ግን የምትበሉት የት ነው ነው? ከማጋሪስ ነው የምትኖሩት ነው? ስለዚህ አንዳንዴ አሁን የአማራ ልጆች ግማሾቹ ነቅቷል። ህዝባዊ አመጽ እናነሳሳለን እያሉ ነው። አማራ ነው እያለቀ ያለው። ጥሩ ጅምር ነው። የአማራ ህዝብ ሂድ ከዚህ ከትግሬ ጋር አባላኝ፣ ሂድ ከዚህ ከኦሮሞ ጋር አባላኝ፣ ሂድ ከዚህ በየሄድኩበት እግሬ በረገጠበት ሁሉ የኢትዮጵያ ብሔር ብሔረሰቦች ተጸየፉኝ፣ ሂድ ከዚህ ብለህ አዲስ የሚሰብክልህን በፊት የራስህን በፊት በእግር ቁም። አማራ የሚባል ነገር የለም ብለውን ነበር ለዘመናት። በእርግጠኝነት ይሄ ህዝባዊ አመጽ አማራ ክልል ውስጥ ይነሳል። ለምን እንደው ታውቃላችሁ? ድሮ እኛ ኦሮሞንን ስንል ዘር ነው እህል ነው፣ ዘር ለእህል ነው። እንዴት ኦሮሞ ትላለህ? ትግሬ ነኝ ስል ይሄ ዘረኛ ዘር ለእህል ነው፣ እኛ ኢትዮጵያዊ ነን ይላል። እንደምንም ብለን ገፍተን አማራ አረግናቸው። አሁን ደግሞ አማራነት ላይ ቆመው ሁሉንም መሞለጫጨር ይፈልጋል። አይቻልም። ዩሲ አይቻልም። ሁሉንም ማሸነፍ አይቻልም። አሁን ምንድነው አማራነት? አማራ ነን የሚል የህብረተሰብ ክፍል እኔ አማራ ነኝ ካለ እሺ ጉድ። ግን በአማራነት ስትቆም ደብተራዎች፣ መተተኞች፣ ጠንቋዮች በጻፉት ታሪክ ላይ ተመስርተ ከትግሬ ጋር ከተባላ አማራነትም ራሱ ገና ይወቃል። አማራነት ቁምና የሌላውን ሪኮግናይዝ አድርግ። ደወሪ ይኸውና እኮ ሰውየው ታንክ ጠጣለሁ ምንድነው ጥይት ጠጣለሁ እንደ ቴድሮስ ያለው ሰውዬ ከስልጣን ላይ ወርዶ ዛሬ ምናምን ጉባኤ ሆኗል። ጉባኤ ሆኗል ዛሬ። ሌላ ሰው ደግሞ ተተክቷል። ምንም ፋይዳ የለው። ጭቃ ውስጥ ቆመ መታጠብ አትችልም። ብትታጠብም እዛው ጭቃ ውስጥ ነው ያለው። ውሃ ማበላሸት ነው። አይዲዮሎጂያቸው አንድ አይነት የሆኑ መሪዎች ከመጡልን ምንም ዋጋ የለም። አጨበረበረ፣ አባላ፣ እኛን ከጎዳ በላይ አማራን ነው እየጎዳ ያለው። ግን ደግሞ የአማራን ፖሊሲ ነው የሚያራምደው። እየረገፈ ያለው አማራው ነው። ዓለም እየጠላ ያለው ዓለም ኢትዮጵያን ያፈርሳሉ ብሎ የሚያስበው የህብረተሰብ ክፍል አማራ ነው። ጠይናውት የፈለከውን ጩህ። አሁን ነቅቷል። ዓለም ስለነቃ ነው እኮ ግጥም አድርጎ የዘጋው። እሺ ማናት እቺ ብሌኒ ናት የምትባለው ሴትዮ? 1 ሚሊዮን ህዝብ በቀጥታ ስራ ያጣል። አሜሪካ ከቀረጥ ነፃ የሚሆነውን ከኢትዮጵያ የምትወስደውን ቁሳቁሶች እስካሁን ያለውን ሌላውን ተው፣ ከእጅ ወደ አፍ አትሊስት ሸጠው የሚበሉት 1 ሚሊዮን። አሜሪካ እንደገና ይሄንን ነገር ማሰብ አለባት። የደንቆሮ ነገር አሜሪካ እግርሽን አንሺ፣ አሜሪካ እጅሽን አንሺ፣ አሜሪካ ስለኛ ጉዳይ ጣልቃ አትግቢ እያልክ መስቀል አደባባይ ስታዲየም ወጥተህ ባለፈው ሰላማዊ ሰልፍ ስትጮህ የነበረው ታዲያ አሜሪካ እግሯን ነው እኮ ያነሳችው። ሀገሬ ላይ አትምጣ ነው ያለችው። ትዘጋባለች። ረሃብ በረሃብ ገና ነው መጀመሩ ነው። እስካሁን እኮ አሜሪካኖች አላቆሙም። ባይዘው እርዳታ ነው እንጂ ያልሰጡት ገና ያለኩት ማዕት ነገር አለ። ስለዚህ የረሃብ መንደር ማቃሰቱ አብዮት ካሳዬ በጥንቁልናው ካባል ብሰው አንግሳል። ዛሬ ረሃቡ ግን ገና ይመጣል። ስለዚህ we proud the Kenyan president he told him actually, but he can't understand. It's very difficult for him. ምን እንደሚሉት አይገባውም እና ይካን ደግሞ ካሁን በኋላ እንዴት አድርጎ ነው ትግራይን ከአማራ ጋር በሱ አቅም ትግራይ ከአማራ ጋር እንዴት ነው መኖር የሚችለው? በአብዮት ካሳይ ዘመን የአማራ ህዝብ እንዴት አድርጎ ነው ከሌሎች ጋር መታረቅ የሚችለው? በአብዮት ካሳይ ዘመን የአማራ እናቶች
ስም ተለጥፎባቸው የጀርመን እናቶች ቢሆኑስ የማናት በጣም የበለጸገችው ሀገር ከበለጸገችው ሀገር አንድ እናቶች ቢሆኑስ አንድ ሰው ሲሞትባቸው አይናደዱ? አሁን እኮ በአማራና ስም በፋኖ በምን ስም ቦምብ እዛ ነው የሚወድቀው። ትግራይ ኦፕሽን ስለሌለው ነው። ሁሌ ደጋግመን የምንናገረው ለዚህ ነው። ሃርድ ፊሊንግ የለም። ይህንን ነገር ማስተካከል የሚችለው ሌላ ሰው ከዓለም ጋር መነጋገር የሚችል ከሰባተኛ ክፍል ያለፈ በጥንቁልና የማያምን የብሔር ብሔረሰቦችን መብት የሚጠብቅ መኳኳል አለመኳኳሉ ሌላ ጉዳይ ነው። እኛ አፍንጫውን እናየው የሚቀባውን መኳኳል ምናምን የሚቀባውን እናየው። በእርግጥ ዲፕሬስድ ሆኖ ተኝቶ እንደ መድኃኒት እንደምትወስድ ምናምን እንትን ብሏል። ዲፕሬስድ ሆኗል ሰውየው። እሱ አይደለም ሌላ ሰው ነው መምጣት ያለበት። ትግላችን ጫፍ ላይ ነው የደረሰው። ጫፍ ላይ ደርሶ ነው የቆመው። ከመሬት ላይ ኦን ግራውንድ ሁሉንም ጥሰን መተናል። ስለዚህ ኦሮሞ በቃ አሁን ካሁን በኋላ ብቹን እዛ ደረሰ አለና ሲያየው ለካ ሰውዬ አብዮት ካሳይ ነው ተቀልብሷል። ስለዚህ አሁን ኦሮሚያ እንላለን። ለዚህ ነው አናፊስ ኦሮሚያ ለኔም ኦሮሚያዬ የምንለው። ትግራይ የትግራይ ልጅ ትግሬም ለኔም ትግራይ ይላሉ አይደል? ትክክል። ለደሱም ትግራይ ለኛም ኦሮሚያ። ለሲዳማው ሀገር አለው። ኦጋዴን ሊያስጠጋ ነው። ሁሉም ሀገር አለው። ሁሉም የራሱን ይላል። በዚህ አይነት መንፈስ ደግሞ አንድ ላይ ከቆምን የራስን ይዘህ ቅረብ ነው። አብረን እንደጋገፋለን። ያኔ አብረን እንኖራለን። አንተ ያለህ እኔ ያለሁ፣ አንተ የሌለህ እኔ ጋር አለ። ሰው ብር የሚኖረው እኮ ብር ከረንሲውን የሚጠቀምበት ብር ነው እኮ። ግን ጨው የሚፈልገው ስጋ የሚፈልገው በርበሬ የሚፈልገው። ስለዚህ ሁላችንም የተለያየ ነገር ስላለን አንዱ አንዱን ስለማይገፋው አማራ ካልሆነ ለመውረስ አልሄድም ለመግዛት ነው የሚሄደው። መቀሌ ሄጄ መቀሌን አውድሜ በሻሻ ለማድረግ አላስበውም። ደንቆሮ መሆኑን የምታስቡት ሰውየው ጭንቅላት እንደሌለው የምታስቡት ሰው ፊት ተናግሮ ሰው ፊት ቆሙ እንዲህ አይነት ነገር ሲናገር ዲግሪው ተሰርቆም ይምጣ ተገዝቶም ይምጣ ዲግሪው አይደለም እኮ ናቹራሊ ራሱ ጎድ ጊቨን ናቹራሊ እንሰሳ እንኳን በአሁኑ ሰዓት ይተሳሰባል። አውድመን እኮ መጣን። ከበሻሻ የተለየ እንትን የላትም። ስናይ ትምህርት ቤት ወድሟል፣ ጤና ጣቢያ ወድሟል። ምንም በቃ ቤዚክስ ትግራይ የሚፈልገውን በሙሉ አውድሞ መጥቶ ፕራውድሊ ይናገራል ሰውየው። ይሄ ለኦሮሞ ህዝብ የመጨረሻው ፍንድ ከሚያደርግ ከዚህ በላይ የለም። ትሬኒንግ አርጉ የሚለው አሳምማችሁ እናንተ ላይ ነው እኮ ትሬኒንግ እያደረጉ ነው። ሰዎቹ ላይ ትሬኒንግ የምታደርግ ከሆነ ወታደር ለብ ነው። ዛሬ ሰልፉን አይታችኋል አይደል? ማን ይስፈራራል? አይታ ምን ሰልፍ ያስፈልጋል? ዩኒፎርም ለብስ በሞቴ አብዮት አደባባይ ላይ ወታደር አለኝ ብሎ ነው የሚያሳየው። ወታደር አለኝ ብሎ ምርኮኞችን አይተን የለ እንዴ? ዩኒፎርም ያለበሱ 4-5 ገበያ የሚሆኑ ለአመታት ወታደር የነበሩ ጨርቅ እኮ አይደለም የሚዋጋው። የሰጠው ምናምን ሰልፍ ማሳመር ጂምናስቲክ ነው የሚሰራው ሰውየው። እነዚህ ገና አሁን የመጡ አፈር ያልነካው ከስቶር የወጣ ክላሽ አስይዘ እስቲ ይሄዱ አንድ ሌሊት በሁለት ቱክስ ነው የሚቀበሏቸው። አይታችኋል ምን እንደሚመስል የሱ ጀነራሎች የሱ ብቻ ጀነራሎች ለምን እንደተናደድኩባቸው ታውቃቸዋለህ? ሰው ይሄንን ሁሉ ግፍ ሲፈስም አይ እኔ በቃኝ። ባጫ ደበሌ ምን እንደሚመስል አይታችኋል? የሆነ ጉርጥ ነገር ሰውም አይመስልም፣ ተቡጫጭቆ ያለቀ። ምክንያቱም እነዚህ ሰዎች ከህሊናቸው ጋር አይደለም የሚያድሩት። ህሊናቸውማ ሁል ጊዜ ቦጥቡጧቸዋል። ቦጥቡጥ ለዚህ እኮ ነው ከህሊናቸው ጋር ማሰብ ሲጀምሩ ቡጥቡጥ ውስጥ ይገባሉ። በሙሉ በብዛት የሚበሉት ለዚህ ኮሮት መስሏል ፊታቸው። እንደሚበሉ እንኳን አስቡ። አይስዌር ታውቃላችሁ አይደለም? ዲፕሬሽን ሲጀምር they eat a lot። ሰው የሚበላውን ሲያጣ እነሱ የሚያገኙትን በየሆቴሉ በየደረሱበት መብላት ነው።
ማበጥ የሚነሳው ከዛ የአብዮት ካሳዬ ቀኝ እጆች በሙሉ እንዴት እንዳበጡ ተመልከቱ። ለምን እናንተ ስለምትሰድቡ እኛስ ስድብ አይደለም የታባሽ አንልም። የአብዮት ካሳዬ አዳነች አቤቤ እብጠቷን መቼም ከባሏ በላይ የሚያቅ ነገር የለም። ስንት ኪሎ ነው? ብርቱካን ሚደቅሳ እብጠት የሚመጣው ከምንድን ነው? ከዲፕሬሽን ነው። ክኒኛችሁን ውሰዱ። በተጨማሪ ይረዳችኋል። በአጭር ጊዜ ሳትቀጠፉ ነፃነታችን ሳታዩ በደም ብዛት በደም መንቀጥቀጥ ምናምን እንዳታልቁ ነው ነፃነት እስከምናወጣ ድረስ። ሰላም ሚኒስተር፣ የጦርነት ሚኒስተር ወይ ሰላም እንደው ስታለቅስ እኮ ሰሊስት የምትሄድ ነው የምትመስለው በየቀኑ እንደው በየቀኑ እኮ ለሰላም ስታለቅስ። ግን አንድ ቀን ወጣ ከህሊና ወጋ ቆማ ይሄ ነገር አግባብ አይደለም ብላ ታውቃለች እናት ሆና። ምክንያቱም እሷ የምትታገለው ከራሷ ሰውነት ጋር። የትግራይ ህዝባችን፣ የወሎ ህዝባችን፣ የአማራ እናቶች ግን የሚበሉትን አጥቶ እያቃሰቱ ነው። እነሱ የጠንቋውን ንግስና ለማሳመር ብቻ አጠገቡ ቁጭ ብለው አሻንጉሊት ቤት ውስጥ ብለናል እኮ። ያ ሁሉ እዛ ጋር ይሁን ጭንቅላትም የለም አብሮት ያሉትም ማጨብጨብ ብቻ ነው ያነገሳችሁት። ለዚህ ነው አዋጅ 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 አዋጅ። የበሻሻው ንጉስ ልናነግሰው ስለሆነ ጥሩምባ ይዘው ውጣ ብዬ ነበር በቀደም። እንደዛው ነው የሆኑ ጥሩምባ የሚነፉትን አያችሁ አይደል? ዘፋኝ ምናምን እዛ ጋር ማን ነው ሰው ያለው እዛ ውስጥ? የሉም እኮ ፈረሶቻችን የመጡት ቱለማ በአካባቢ የመጡት የሚበላ የሌላቸው የሚጠጣ የሌላቸው እጅግ በጣም በችግር የሚኖሩ እንዳይናገሩ ከተማ ውስጥ እንዳይገቡ የተደረጉት 200,000 አባል ተሰጥቷቸው የሚመጡት ለፈረሶቻቸው። ዌልደን አትሊስት 1000 የሆነ ነገር ያደርጋል። ገንዘቡን ይዞ ይሄዳል። በግድ ምን ቸገረው? አሳይቶ ይሄዳል። ቁርጥ ቀን ሲመጣ ግን እዛው እንገባለን። ማወቅ ያለባችሁ እሱን ተመልከቱ። አንድ ሐቅ አለ፣ አንድ እውነት አለ። ሁሉም ሰው ሊረዳ የሚገባ አህመድ ሺዴ ነው። አህመድ ሺዴ አይደለም። አብዲሌ ህዝባችንን ከምስራቁ ሀገር ክፍል ሲያባርር በወቅቱ በነበረው ስህተት ነው። ምን ያህል እንደሚቆጨው አላውቅም። አሁን በነገራችን ላይ አብዲሌ በጣም አሪፍ ሰው ነው። አብዲሌ አሁን የእንትና የጆሃር መሐመድ ጸጉር አስተካካይ ሆነዋል አሉ። በጣም ይንከባከባል ጆሃርን። ፈን ነው እኮ ሶማሌ ማለት በቃ ሪግሬት ማለት አለቀ። እኔ አሁን ነፃ ቢወጣ ምንም አይመስለኝም። ይቺን ታሪክ የጆሃር ጸጉር የሚያስተካክለው እሱ ነው አሉ። ጀዌው ትወጣለች እግዚአብሔር ካለ። የኦሮሞ ቄሮ ያስወጣዋል። በጣም ሪግሬት ከማረገው ውስጥ እስካሁን ድረስ በጣም የሚቆጭኝ ለምንድን ነው የተቃወምኩት የሚለው አንዳንድ ጊዜ ቶሎ እንድናሸንፍ ነበር። እኒሃው ከሐረር የተፈናቀለው ህዝባችን ለማ መገርሳ በገዛ ቀያቸው ሲያመጣ ውሻው ሌላኛው ቡጉንጅ የሰው ቡጉንጅ የሆነው ኢዮብ ተካልኝ የሚባለው ሰው በግልጽ የለማ ስደተኞች መሆኑን የሚለውን ወርድ በፊት ከሱ ነው የሰማው። ገባችሁ? ፍንፍኔ መታወቂያ እንዳትወስዱ፣ ፍንፍኔ ለኦሮሞ መታወቂያ ተሰጠ፣ ይሄውና ኦሮሞ በዚህ ፍንፍኔ መጣ። እንደው ይሄ ህዝብ እኮ አይ ተነስና ተዋጋ፣ በገዛ ከተማ አትግባ፣ በገዛ ቤት አትግባ ስትባል ያቺ መንገድ ላይ እየሄደች የተለመነችውና በፖሊስ የተደበደበችዋ ልመና የተከለከለችዋና አዳነች አቤቤ ቶሎ ሩጣ ስራ እንሰጣለን፣ ሕክምና እንሰጣለን፣ ቶሎ የፖለቲካ ወይም የፕሮፓጋንዳ ማሳመሪያ የሆነችው አንዷ የልጅ እናት የለማ መገርሳ ስደተኛ ናት። መደብደብም ሲያንሳት ነው። የለማ መገርሳ ስደተኞች እኮ ሌላ ሀገር ለማ መገርሳ ሌላ ሀገር ነበረው እንዴ? ወደ ለማ መገርሳ ሀገር እንውሰዳቸው፣ በፍንፍኔ ዙሪያ ያሉትን ህዝቦች። ምክንያቱም ትንሽ ሰው
ሲግናል ካሳየ ያንን ህዝብ ለመርዳት ነፍጠኞቹ ወይንም ደግሞ የሚኒሊክ ሰፋሪዎች በፍንፍኔ ዙሪያ የተሰበሰቡት ወይንም በዛ አካባቢ ያሉት ቱለማም አሁን የመጡትን ለገበሪ ለገጣፎ ሰንዳፋ በዚህ ጋር ሱሉልታ ሰበታ ዱከም የሰፈሩት ወደ ፍንፍኔ እንዲገቡ አይፈቀድላቸውም የለማ መገርሳ ስደተኞች ስለሆኑ ምክንያቱም ፍንፍኔ ለቱለማና ለእንደዚህ አይነት ህዝብ አፓርታይድ ናት የአፓርታይድ ከተማ ጆበርግ ምናልባት ያኔ አፓርታይድ የነበረ ልክ እንደዛ እዚህ ቡና ቤት መግባት አትችሉም እንደተባሉ ለዚህ ነው የሚቀጠቀጡት ያሉት እቺ ሲምፖል ናት እንዳውም ምንም አይደለችም ድንጋይ ላይ ነው የሚተኙት ባዶ ቆርቆሮ ስራ የላቸው የለማ መገርሳ ሀገር ቢኖረው ወደዛ ሀገር ቢሄዱ ደስ ይለኛል ከቀረጥ ነፃ ዛሬ የሚለምነው ተመልከቱ ሁላችሁም አዳምጡ በተለይ እዚህ ውስጥ የተቀመጥ ቆሮሞ እነዚህ ለለማ መገርሳ ፐርሰናሊ እኔ ከ2 ሚሊዮን በላይ ስንዴ ተገዝቶ ምን ብሎ ከ2 ሚሊዮን በላይ በጋራ እናስገባለን ብለን ወረቀቱ አለ ለምኜ ሄጄ ጠይቄ ፐርሰናሊ ኢዮብ ተካልኝ ለለማ መገርሳ ስደት ባክተዋቸው እንዲሄዱ ነው የሚፈልገው ዋናው እዛ አካባቢ እንዲቋቋሙ አይፈልግም ለማ ከስልጣን ከሄደ በኋላ ዋናው ጉዳይ ይሄ ነው እዛ አካባቢ ሴትል ዶኖ ንግድ አግኝቶ ስራ አግኝቶ ከተቋቋሙ ወደ ፍንፍኔ ስለሚመላለሱ መታወቂያ ስለሚያገኙ ያ በዙሪያው የሰፈረው ዲሞግራፊ ምናምን አዲስ አበባ ምናምን ሊቀይር ነው የተባለው እንዲጠፉ እንዲመለሱ እንዲበተኑ ነው የተፈለገው ሄደዋልም ደግሞ ግማሾቹ ወይዘሩ በጣም ይቀዘቅዛል ጅጅጋ እንደምታውቁት ወደ ምስራቁ አካባቢ ሙቀት ነው ያለው ወይዘሩ መቋቋም አልቻሉም ስድቡን አልቻሉትም ዲቃሎችና የሚኒሊክ ሰፋሪዎች በየቀኑ ያሰቃያቸዋል ፍንፍኔ መምጣት ክልክል ነው ለነሱ በገዛ ሀገራቸው በገዛ ከተማቸው ጦርነት የሚያስፈልገው የሰው ልጅ እኮ መብቱን ለማስከበር ነው ባዶ እጁን ለመስራት ለመኖር በገዛ ወገኑ በወቅቱ በነበረው ሁኔታ ሴትል ለማድረግ የለማ ቤተሰቦች የለማ ስደተኞች አይደሉም ቢያንስ ኮሬክሽን ስሩ የለማ ወገኖች የለማ እህቶች የለማ ወንድሞች ልክ ለማን በሚያይበት ለማን በሚጠላበት የወለጋን ህዝብ በሚጠላበት አይን ነው እነዛን ህዝብ የሚጠላው ይሄ ወራዳ አብዮት ካሳ የሚባለው ግለሰብ ማርክ ማወርድ ከዛ በላይ ነው የሚጠላቸው ሊያቸው አይፈልግም አንድም ሰው ከተማ እንዲገቡ አይፈልግም ለዚህ ነው በልቶ ባፍንጫቸው እስከሚመለስ ድረስ እና ዳነች አቤቤን የሚያስቀምጡት አንድ ነገር ደግሞ ነበር በወቅቱ ፕላን ነበር እኔ ነኝ እንዳውን ቪዲዮን የሰራሁበት እነን ለሽመልስ አብዲሳም ጭምር ተናግሬ እነዚህ ሰዎች ስራ እንፍጠርላቸው አደራሽ ይሰራ የገበያ አደራሽ ካለ ለህዝቡ መርካቶ አካባቢ በረንዳ ተራ ጎጃም ተራ ምናምን እህል ተራ ከሚባለው ከያጣጫው ገበያ ይሰራ ብለን ድሮ ፕላን አውጥተን ምንድን ያደረገችው ቀልበስ አርጋ ብር ሰብስባ በየቦታው ሰጥታ እዛው ላሉ ለከተሜዎች አከፋፍላ ለነሱ 2 ቆርቆሮ እግር ማታዘረጋ ለያንዳንዱ አደኖ ፎር ዛት ፐርፐዝ እንደ መቃብርም እንኳን አታክልም የሰጠቻቸው ጥሎ ሄዱ ወይም ደግሞ 10 ሆኖ ለአንዱ ሰው ሰጥቶ ሌላ ወደ ሀገሩ ተመለሰ መሳፈራ ወስዶ ቱለማ ወይም ያ የተጠላኸው እዛ አካባቢ ያለው ህዝብ ቄሮ መልእክቱን አስተላልፈዋል ትላንትና ወዲያ በግልጽ ሐቀኞች አሁን ይሄንን ሁኔታ የዘገበውን ሰው አማራ ነው ልጁ ጋዜጠኛ አንድ ጋዜጠኛ ዛሬ ከምክቦ ቶርች ውስጥ ነው ያለው አይመስለኝም ቄሮ ተናግሯል የኦሮሞ ህዝብ ድምጹን አሰምቷል የኦሮሞ ህዝብ ከአብይ ጋር አብዮት ካሳዬ ጋር የለም ብሎ ስለዘገበ ጨምድዶ ከተውታል ባይና ስሙን አመጣዋለሁ በሚቀጥለው ይሄ ሁሉ ታሪክ አለ ለማለት ነው
መታወቅ ያለባቸው የለማ ወገኖች የለማ መገርሳ ወገኖች ወይም በስደተኝነት የምትታወቁት የጊዜ ጉዳይ ወደ ከተማችንም እንገባለን ካልገባንም ደግሞ ኮርነር ላይ አቁመን ዩተርን እናደርጋለን ለገበሬ ለገጣፎ ላይ ያለው በአሁኑ ሰዓት ከኋላ በኦኔግ የምትታጀበው ቄሮ ከነ ምግብህን ለሰው ልጅ አስፈላጊ የሆኑትን ነገሮች ወደ ፍንፍኔ እየላክ አንተ ፍንፍኔ አትመጣም ስትባል በፊት ይሄ ህዝብ ፍንፍኔ መግባቱን አረጋግጥ መቼውንም ቢሆን በሰበታ በኩል ድንጋይ ላይ የምትተኛው ቆርቆሮ ውስጥ ብርድ የሚያቃጥል ኦፕሽን ያጣው በገዛ መሬት ሌላው እየበላ ጾምን የምታድረው ህዝብ በፊት እዛው ገድብ አባይን እኮ ለምቀኝነት አይደለም የገደብ ነው ለንጠቀምበት ነው አይደል እናንተም ገድቡ ከላይ የሚመጣው ኦኔግ ደግሞ መሮ ደግሞ ጉደኛ ከበር ይሰጣቸዋል በአሁኑ ሰዓት ለምቀኝነት አይደለም ለተንኮል አይደለም መብቴን ስታከብር ነው ለዛውን በገዛ ሀገሬ ለዛውን በገዛ ከተማዬ ከተማችንን በስሟ ለመጥራት የተጸየፈው ይሄ ዲቃላው አብዮት ካሳይ ተብየው ችግሩ ኦሮሞ እንዳይጠቀም ጊዜ አለን አቺን ከነገ ይመጣለው ቪዲዮ አጠራ አድርጋ ይሉኛል እንዴት ነው አጠር ማድረገው እስቲ ንገሩኝ እስቲ አሁን ምኑን ጀመርኩት የተሰራብንን ግፍና የተሰራብንን ፕሮፓጋንዳ ለህዝብ ለመንገር እኮ አይበቃ ግን ለጊዜው እዚህ ላይ ያበቃ ነገ በተመሳሳይ በኋላ እንገናኛለን አስቡ ዱቢ ኢጆ የለማ ስደተኛ በፍንፍኔ ዙሪያ የተቀመጥክ የለማ ወገን ይሁንክ መሮ አለ ከኋላ ወቦ አሉ ከኋላ የኦሮሞ ህዝብ በዙሪያ የከበብክ ገበያው የሚደረገው ዛው ተሸክመ ወደ መርካቶ ወደ መሃል ሀገር አትምጣ እሱ እንዲህ አይነት ስትራቴጂ ያዙ ሰዎች አብዮት ካሳዬ የሰራውን የሚኒሊክ ያጋጌጠውን የሚኒሊክ ሐውልት ብሎ ሄዶ አለበለዚያ የፍንፍኔ ህብረተሰብ ተነስቶ ካንተ ጋር መቆም አለበት ሰውየውን እየሞሸረው በቀይ መብራት እያጀበው ልክ የቺቺኒያ ሴትኛ ዳሪ ወይ መርካቶ ሴትኛ ዳሪ አይነት ነገር እያኳኳለውና እያጨበጨበ እዛ መድረክ ላይ ዘጭ የሚለው ምድረ ሌባ ካንተ ጋር ካልታገለ እሱ የሰራውን የሚኒሊክ ቤተ መንግስት አብሮት ይብላ እንመጣለን እንገባለን ከተማችንን እናሸንፋለን በሌላ እንገናኝ